ነገርሽ በቃ ይሄንን ምሰጩ ከሆነ ስጩ፣ አይ የምትሉ ከሆነ ደግሞ ከዚህ በላይ መሄድ ካለብኝ እንደምሄድ ደጋግሜ እነግርሻለሁ። ከዚህ በፊትም ተናግሬዋለሁ። ይሄ ጅማሬው ነው። ገና ከዚህ በላይ ደግሞ መሆን ካለበት ይሆናል። ስለዚህ ይሄንን ስጩና ከዛ በኋላ ይቀርባል ተፈጠራለ ይሰደናል ነው ያለምኩ ጉም ሆኖ ሳልጨብጠው ተበተነ የያዝኩት ከስሬ ብቸኝነት። ሰላም ጤና ይስጥልኝ ውድ ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በያላችሁበት ሰላሙን ጤናውን ያብዛላችሁ እያልኩኝ ላይክ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እያልኩ በአክብሮት እጠይቃለሁ። ዛሬ ሀዩ የመጣችበት አመጣጥ ለኔ ብዙም ደስ አላለኝም። እዚህ መሀል ሀይሚ ተብሩኬ ጎን ልቆሚ ይገባል። ከማንኛውም ከምንም ሰዓት ዛሬ ላይ ታስፈልገዋለች። ምክንያቱም በፈተና ጊዜ በችግሮች ጊዜ አብራችሁ ችግሩን መፍታት ነው ያለባችሁ። አንድ ሰው አዩ የመጥሪያ ወረቀት አመጣች ማለት ብሩኬ ከሚወደው ከማያፈቅረው ሰው ጋር ነው እንጂ መሆን የሚችለው ከማይወደው ከማያፈቅረው ጋር ግዴታ የእሱ ልጅ በሆዷ ስለያዘች ስላስረገጣት ወይም ገና ያልተረጋገጠ ልጅ ከኔ ጋር ይሁን ብሎ ማስገደድ ይሄ ፌር አይደለም፣ ተገቢም አይደለም። ምነው ጌም ኦቨር እንጫወታልሽ አዩ ማለት ነው። ለምን ምን አስፈለገ? ምክንያቱም አንደኛ ብሩኬ ልጁ የእሱ መሆኑን አላመነበትም። ሁለተኛ ነገር ደግሞ አንቺ ስለምትወጁ ስለምታፈቅሪው ለሱ ዋጋ ከፍላለሁ ብለሽ ስላልሽ የመጥሪያ ወረቀት አመጣሽ ማለት ብሩኬ ከአንቺ ጋር ይቀጥላል ማለት አይደለም። ሰው ከሚወደው ከሚያፈቅረው ጋር የመሆን መብት አለው ማለት ነው። አንቺ ደግሞ ስላረገሽ ከኔ ጋር ይቀጥላል ብለሽ ከሆነ ተሳስተሻል። አለቀ። የልጁን ኃላፊነት ይወስዳል፣ ኮርስ ይወስዳል። የሚያስፈልገውን በሚያስፈልገው ቦታ ላይ ሊገኝ ይችላል እንጂ ከዛ ውጪ ከአንቺ ጋር ይቀጥላል ማለት አይደለም። ሀይሜ ደግሞ ጎበዝ ጠንካራ፣ በዚህ ልክ ጠንካራ ሆነሽ ነይ ፈልግሻለሁ ብላ ስትልሽ መምጣትሽ በካሜራ ፊት በጣም ምርጥ ነው። ምክንያቱም በአሁን ሰዓት ሁለታችሁ አንቺና ብሩኬ ተገዳድፋችሁ ብሩኬም ከአንቺ ጎን ነው የቆመው፣ አንቺም ደግሞ ምንም ቢሆን ከሱ ጋር ጎን መቆም አለብሽ። ሰዎች በመልካም ጊዜ ማንኛውም ሰው ከጎንሽ ሊቆም ይችላል። ግን ችግሮ ሲያጋጥማችሁ ደግሞ መደጋገፍና መተሳሰብ ያለባችሁ ብሩኬና አንቺ ናችሁ። ሀይሚ ማለት ነው። ደግሞ ጠንካራ ነሽ፣ ጎበዝ ነሽ፣ እንዳታለቅሽ። ከዚህ በኋላ ለቅሶ የሚባል በቃ። ምክንያቱም ብሩኬ ትናንት ያለውን በደንብ አስቢበት። ልጁ እንኳን የኔ ሆኖ ቢገኝ እኔ መቀጠል የምፈልገው መሆን የምፈልገው ከአንቺ ጋር ነው ያለሽን ነገር በደንብ አስመሪበት። ምክንያቱም አንድ ሰው ልጅ ወለደ ማለት ምንም ማለት አይደለም። ልጅ ጸጋ ነው። በቃ ተሳሳተ ይቅርታ እስካለ ድረስ እውነት ተረጋግጦ ይቅርታ ብሎሽ አብሮ ይቀጥላለሁ ካለ በቃ አለቀ። የሰው ልጅ አንቺም ነገር ትሳሳች ትያለሽ። ምክንያቱም እያወቅሽ ሳይሆን ስህተት ደግሞ ባይዘው ያስበሽበት አይደለም። የአንድ ሰከንድ ስህተት ነው ዋጋ የምታስከፍለውና ሀይሜ በጭራሽ ከብሩኬ ጎን መቆማል። የምትወጁ የምታፈቅሪው የምታምኒው ከሆነ ነገም ዛሬም ከሱ ጋር መቀጠል ነው ያለብሽ ማለት ነው። የኋላው ታሪክሽ ሳይሆን አሁን የሚበልጠው ወደፊት የምትሄዱበት ዘመናቶች በጣም ብዙ ስለሆኑ ማለት ነውና ሀይሜ እንዳታለቅሽ፣ ጎበዝ ሁኚ፣ ጠንካራ ሁኚ። ብሩኬ በምታስፈልጊበት ሰዓት ሁላ አብረሽው ሁኚ። በምንም እና በምንም ሁኔታ ውስጥ ብትሆኑ አብራችሁ ቀጥሉ። አይኖ ይከብዳል፣ ግን አንደርስታንድ አድርገሽ ተረድተሽው አብረሽ መቀጠል ነው ያለብሽ፣ እንደኔ ማለት ነው። ምክንያቱም ልጅቱ ብዙ ነገር ነው የምትለው። ስለዚህ እሷን እንዳትሰኝ። ብሩኬና አንቺ ከተባበራችሁ ምንም ነገር ቢመጣ ታልፉታላችሁ። ፈጣሪ ደግሞ የሚወደውን ሰው በብዙ ፈተና በብዙ መከራዎች ውስጥ ያሳልፋልና ይሄንን ጊዜ ይሄንን ሰዓት ደግሞ አብራችሁ ሆናችሁ በጋራ ተባብራችሁ ችግሮቹን ፈታችሁ የሚያስፈልገው ቦታ ላይ ተገቢ ቦታ ላይ መገኘት ነው እንጂ ያለባችሁ ለማንም ቢሆን እጅ እንዳትሰጡ፣ እንዳትለያዩ። ደግሞ መቼም አትለያዩ። ብሩኬ አለ ሀይሚ አያምርም፣ ሀይሚ ደግሞ አለ ብሩኬ አታምርም።
የሆነ ደስ የሚል ነገር አላቸው። በቃ ደስ ይላል። ለሰዎች ራሱ ሞራን ይሆናሉና በርቱ፣ ጠንክሩ። ለሌሎችም ደግሞ በፈተና ውስጥ አልፋችሁ ትልቅ ቦታ ደርሳችሁ አርአያ እንደምትሆኑ ባለሙሉ ተስፋ ነኝ። ይሄን ነው የምላችሁ ውድ ቤተሰቦቼ። ደግሞ ስለነበረን ቆይታ አመሰግናለሁ። ሰላም አሉልኝ። መልካም ቀን